ሰላም እንደምን አላችሁ? ዛሬ ደግሞ አዲስ ነገር ይዤላችሁ መጥቻለሁ። ዛሬ ይዤላችሁ የመጣሁት ነገር እንዴት አድርጋችሁ ኢሞን መቆለፍ እንደምትችሉ አሳያችኋለሁ ማለት ነው። ማንም ሰው ገብቶ እንዳይጎረጉረው የፈለገውን ነገር እንዳያደርግ እንዴት አድርጋችሁ እንደምትቆልፉ አሳያችኋለሁ ማለት ነው። በየጊዜው እንዲጠይቅ ማለት ነው። ከዚህ በኋላ አትቸገሩም። ማንም ሰው ስልኬን ያዘ ምናምን ብሎ መጨነቅ ቀረ ማለት ነው። ቪዲዮውን እስከ መጨረሻው ተከታተሉ። ላይክ እና ሰብስክራይብ ሼር እያደረጋችሁ ቪዲዮውን ጀምሩ እላለሁ። እና አሁን በቀጥታ ወዴት እንሄዳለን ማለት ነው? ስልካችን ላይ ወደ ኢሞ እንገባለን ማለት ነው። ግን ኢሞ ከመግባታችን በፊት ስልካችን ላይ ያለው ኢሞ ኤችዲ መሆን አለበት። ኤችዲ ማለት ትክክለኛ የኢሞ ምርት ማለት ነው። አንደኛውና ቀዳሚው እሱን ደግሞ ለማውረድ ሁላችንም ወደ ፕሌይ ስቶር እንሄዳለን። ፕሌይ ስቶር ማለት ደግሞ ወደ አፕሊኬሽን ምናምን የምናወርድበት ቦታ፣ እዛ ሄደን እናወርዳለን። ኢሞ ኤችዲ ብለን ጽፈን ኢሞ ኤችዲውን እናወርዳለን። እዛ ውስጥ ፕራይቬሲ በጣም የተጠበቀ ነው። ለምሳሌ አንድ ሰው የእናንተ ስልክ ቢይዝ የፈለገበትን ቦታ መሄድ አይችልም። ምክንያቱም መቆጣጠር ስለምትችሉ ሰርች ቦታው ላይ እንሄዳለን። ከዛ ኢሞ ኤችዲ ብለን እንጽፋለን። ይኸው ከጎን ማስቀመጥላችሁን ጽሁፍ ማለት ነው። በመቀጠልም የኔ አፕሊኬሽን እንግዲህ ስለወረደ ነው ዳውንሎድ ሆኗል። እናንተ ግን ዳውንሎድ ካላደረጋችሁ ዳውንሎድ አድርጋችሁ እዛች ቦታ ነክታችሁ ዳውንሎድ አድርጋችሁ ግቡ። እኔ ቀጥታ ወደ ስላወረድኩኝ የቅድሙ ጽፋችሁ ዳውንሎድ ታደርጋላችሁ። ከዛ በኋላ ቀጥታውኑ ወደ አፕሊኬሽን ይወስዳችኋል። እዛ ይሄዳለሁ ማለት ነው። እኔ አሁን በቀይ ወጥቼ ወደ አፕሊኬሽን ልግባ። የኔ ኢሞ ይሄንን ይመስላል። በነገራችን ላይ ልብ ብላችሁ ከሆነ አሁን እየገባው ዝም ብሎ ዘው ብሎ ነው የገባው። ምንም ፒን፣ ምንም ፓስኮድ፣ ምንም ነገር ፓተርን ምንም አልጠየቀኝም። እሱን ነው የምናስተካክለው። አሁን ወደ ሴቲንጉ ገባለሁ። ከታች ያሳያችሁን ቀስት ነክታችሁ ወደ ሴቲንግ ትገባላችሁ። በመቀጠልም ይሄው እዚህ ጋራ ሴኩሪቲ እንደ ፕራይቬሲ የሚለው አለ። እሱን ነክተን ወደ ውስጥ እንገባለን። ከዛ እሱን ነክተን ገብተን ከታች እዚህ ጋራ ደህንነት ማስጠበቂያዎች እንግዲህ ብዙ ናቸው ያሉት። ከነዚህ መካከል እናንተ ፓስኮድ ሎክ የሚለውን ትነካላችሁ ማለት ነው። እኛዋን ጠቅ አድርጋችሁ ትገባላችሁ። ከዛ እዛ ጋራ ፓስኮድ ምንም የለም ነው የሚለው፣ ኦፍ እያለ ነው። ስለዚህ እሱን ኦን እናደርጋለን፣ እንገባለን። ከዛ ከታች ይኸው ኢኔብል የሚለውን እንነካለን። ከዛ እዚች ጋራ አዲስ ኮድ ጠቅ አድርገን ስክሪኑን አንዴ ነክተን ከዛ እንደዚህ አይነት ጽሁፍ ይመጣልናል። እዚህ ጋራ ለማሰር የፈለጋችሁትን ነገር ታስራላችሁ ማለት ነው። የኔን ግን አሁን ብታዩ ራሱ ያው በኋላ ስለሚቀይር ስልኬን የምትይዙ ሰዎች እንግዲህ እባካችሁን ተጠንቀቁ ነው የሚባለው። ይኸው የኔን ኮድ እያስገባው ነው። የኔን ኮድ አስገባው። ድገም ይለኛል። አንዴ ደግማለሁ የቅድሙንም። ከዛ ይኸው ዶን የሚለው መጥቷል። ከዛ ደን ብዬ እወጣለሁ ማለት ነው። ከዚህ በኋላ ስልኬ ተዘግቷል፣ ተቆልፏል ማለት ነው። ግን ደቂቃውን መወሰን አለብኝ። ደቂቃውን ስንት ደቂቃ እንደሚቆይ በስንት ደቂቃ በየስንት ሴኮንዳቱ ይዝጋ የሚለውን ማለት። ስለዚህ እዚህ ውስጥ ገባና ይኸው እንደምታዩት 15 ሴኮንድ አለ፣ 15 ደቂቃ አለ፣ 1 ደቂቃ አለ፣ 1 ሰዓት አለ፣ 5 ሰዓት አለ። ከዛ ጭራሹን እንዳይቆልፍ ደግሞ ዲሴብል አለ። ስለዚህ ሁሌ እንዲቆልፍ ነው ፈልጎ እኔ ደግሞ ኤቭሪ ታይም እላለሁ። ኤቭሪ ታይም ብዬ በወጣው ቀይ ነክቼ ከወጣው ድጋሚ ስገባ እንደገና እንዲጠይቀኝ ማለት ነው። ስለዚህ በየጊዜው እንዲዘጋ አደረግኩኝ ማለት ነው። እናንተ ግን በምርጫችሁ ማድረግ ትችላላችሁ። ከዛ ባክ አድርጌ እወጣለሁ። አሁን እንግዲህ በቀይ ወጥቼ ተመልሼ ገብቼ እንዴት እንደሚሆን አብረን እንይ። ተመልሼ ይኸው ወደ ኢሞ እገባለሁ። ይኸው አየር ላይ ጠየቀኝ ማለት ነው። ይኸው አየር ላይ ጠየቀኝ። በቃ የትም መሄድ አልችልም ማለት ነው። ማንም ሰው ስልካችሁን ቢይዝ በቀይ አንዴ ከወጣችሁ ተመልሶ እንኳን ቢገባ እንደ ማይሰራ ማለት። ስለዚህ ይህንን ቪዲዮ ተጠቀሙበት፣ የምር በጣም ይጠቅማችኋል። ስለዚህ ቪዲዮን ላይክ እና ሼር፣ ኮፒ ሊንክ አድርጉልኝ። እስከ መጨረሻው ደግሞ ስለተከታተላችሁ በጣም አመሰግናለሁ። እናንተ ደግሞ እንደዚህ አድርጋችሁ ስሩ። ኮሜንት ላይ ደግሞ የትኛውን ቪዲዮ እንድሰራ የምትፈልጉትን ኮሜንት ላይ ደግሞ እንድሰራላችሁ የምትፈልጉትን የትኛውንም ነገር ጠይቁኝ። ወዳችኋለሁ። ቻው ቻው።